أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وآله وسلم. أما بعد فالسلام عليكم ورحمة الله وبركاته. الحمد لله رب العالمين. يا الله فقاد ሆኖ እንግዲህ ለመጀመሪያ ጊዜ በዳሩል አርቀም ከናንተ ጋር ተገናኝተናል። فلله الحمد والمنة ክብር ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አልহামዱሊላህ። ከዛም በመቀጠል የዛሬ የቁርአን ተመራቂ ተማሪዎች እንዲሁም ቤተሰቦቻቸው አላህ ለዚህ ስላበቃችሁ እንኳን ደስ አላችሁ። ነገ ከዚህ በተሻለ መልኩ ደግሞ ሙሉ ቁርአኑን ሐፍዛችሁ ተፍሲሩንም ተመራችሁ ለኡማው የምትጠቅሙ አላህ ያደርጋችሁ። ቅዱስ ቁርአን የህይወታችን መመሪያ ነው። ቁርአን ከአላህ ዘንድ ለኛ የተሰጠ የመጨረሻ ወህይ ነው። ጌታ አላህ እኛን ሰዎች ሲፈጥረን በዚህ ምድር ላይ ትልቁ ዓላማ ለዒባደቲሂ ዐዘ ወጀል እሱም በብቸኝነት እንድንገዛው እንድናመልከው ነው። አላህ ራሱ በሱረቱ ዛሪያት እንደነገረን أعوذ بالله من الشيطان الرجيم وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊያመልኩ ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ወደዚህ ምድር ሰው ሆነን የመጣ ነው አላህን ለመገዛት እሱም በብቸኝነት ለማምለክ ነው ማለት ነው። እንዴት አላህን ማምለክ እንዳለብን በምን መልኩ እሱን መገዛት እንዳለብን ለኛ ለማብራራት አላህ ምን አደረገ? ከኛ መሐከል ሰዎችን መረጠ። የመረጣቸውን ሰዎች የነብይነትና የረሱልነትን ማዕረግ ሰጣቸው። ከዛም በእነሱ በኩል ወህዩን ወይም መለኮታዊ መጽሐፍን አወረደ ማለት ነው። ሱረቱል ሐዲድ ላይ እንደተናገረው ለቀድ አርሰልና ሩሱለና ቢልበይናት በእርግጥም መልእክተኞቻችንን በግልጽ ማስረጃዎች ወደ ህዝቦቻቸው ልከናቸዋል። ወአንዘልና መዐሁሙል ኪታበ ወልሚዛን ከነሱም ጋራ መጽሐፍንና ህግን አውርደናል። ዋናው ዓላማም ሊየቁመ الناس بالقسط ሰዎች በፍትህ ቀጥ እንዲሉ ህይወታቸውን እንዲመሩ ያስችላቸው ዘንድ ነው ብሏል። ከነዚህ ከአላህ ዘንድ ከወረዱ መጽሐፍቶች ከአላህ ዘንድ ወደ ነቢያት ከመጡ ወህዮች አንዱና የመጨረሻው አልቁርአኑል ከሪም ቅዱስ ቁርአን ነው። አላህ ራሱ እንደተናገረው ኢና ነሕኑ ነዘልና ዐለይከል ቁርአነ ተንዚላ እኛ ይህንን ቁርአን በአንተ ላይ በእርግጥም መወረድን አውርደነዋል በማለት ጌታ አላህ ቁርአንን የመጨረሻ ኪዳን አውርዶታል ማለት ነው። ቁርአን የአላህ ቃል መሆኑን እናምናለን እና አላህ ከፈቀደ በዚህ አጭር ደቂቃ ውስጥ ላስተላልፍ የምፈልገው መልእክት ያው ዛሬ የቁርአን የምርቃት ቀን ነውና ስለ ቅዱስ ቁርአን ስለሆነ ሐቁል ቁርአኑ ዐለይና ቁርአን በእኛ ላይ ያለው መብት ምንድነው ነው። እኛ ከቁርአን አንፃር ልንፈጽመው የሚገባን ቁርአን ደግሞ በእኛ ላይ ያለው ሐቅ ብዙ ህቁቆች አሉት። ከነዚህ ውስጥ መሰረታዊ የሆኑትን አራቱን ብቻ አጠር አድርጌ ነግራችኋለሁ። ቅዱስ ቁርአን በእኛ ላይ ካሉት ህቁቆች ዋና ዋና መብቶች መካከል አንዱ ምንድነው? አናዕተቂደ አነሁ ከላሙላሂ ዐዘ ወጀል ቅዱስ ቁርአን ከጌታ አላህ ዘንድ የመጣ በነብዩ መሐመድ አለይሂ ሰላቱ ወሰላም ልብ ላይ የተወረደ የጌታ አላህ ቃል ነው። አልቁርአኑ ከላሙላህ ቢልለፍዝ ወልመዕና ሚን ዒንዲላህ ቃሉም መልእክቱም ከአላህ ዘንድ የመጣ የራሱ የጌታ አላህ ቃል ነው። ቁርአን የጅብሪል አለይሂ ሰላም ንግግር አይደለም። ቁርአን የረሱላችን ሰለላሁ ዐለይሂ ወሰለም ንግግር አይደለም። ከሱረቱል ፋቲሃ እስከ ሱረቱን ናስ 114ቱም ሱራ ከአላህ ዘንድ ሙንዘል የሆነ የተወረደ የራሱ የአላህ ንግግር ነው ብለን እናምናለን። እኛ ሙስሊሞች 6 መሰረታዊ የእምነት ማዕዘናት ወይም አርካኑል ኢማን የሚባሉ አሉ። ከዛ ውስጥ አንዱ አልኢማኑ ቢልኩቱብ አላህ ባወረዳቸው መጽሐፍት ማመን ነውና በቁርአን ማመን ከእምነት ማዕዘናት አንድ መንገድ ነው ማለት ነው። ስለዚህ ቁርአን የአላህ ቃል ነው የሱ ንግግር ነው ብለን ማመን የቁርአን ሐቅ ነው።
አላህ በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ለረሱል አለይሂ ሰላቱ ወሰላም ወኢን አሐዱን ሚነል ሙሽሪኪን እስተጃረክ ከሙሽሪኮች ከጣዖታውያኖች አንዱ አንተ ዘንድ መጥቶ ጥገኝነትን ከለላን ቢጠይቅህ ፈአጅርሁ አስጠጋው ከለላ ስጠው ሐታ የስመዐ ከላም አላህ የአላህን ንግግር የአላህን ቃል ካንተ ንባብ እስኪሰማ ድረስ ነው ያለው። ስለዚህ ዛሬ አንድ ቃሪ ሙስሐፉን ከፍቶ ቢቀራ እኛ የምንሰማው ንግግር ከላሙላህ ዐዘ ወጀል የጌታ አላህ ንግግር ነው። ቁርአን የነብይ ንግግር አይደለም፣ የመላእክ ንግግር አይደለም። ጅብሪል አለይሂ ሰላም በቁርአን ላይ ያለው ሚና ድርሻው ምንድነው? ከጌታ አላህ ተቀብሎ በታማኝነት ሳይጨምር ሳይቀንስ በሳቸው ልብ ላይ ማድረስ ነው እንጂ በቁርአን ላይ ምንም የሱ ድርሻ የለውም ከዚህ ውጪ ማለት ነው። فإنه نزله على قلبك بإذن الله እንዳለው ማውረድ ነበር ሚናው። ረሱል አለይሂ ሰላቱ ወሰላም በልባቸው ላይ የተወረደውን ቁርአን ምንድን ነበረ ሚናቸው ከተባለ ለኡመታቸው ማስተላለፍ፣ በንግግርም ሆነ በተግባር የቁርአን መልእክት ምን እንደሆነ ማብራራትና ሰርቶ ማሳየት ነው። አጠቃላይ ግን በቁርአን ላይ ተናጋሪው ጌታ አላህ ብቻ ነው። ቁረይሾች ረሱል አለይሂ ሰላቱ ወሰላም ዳዕዋቸውን በነጻነት እንዳያደርሱ እንዳያሰራጩ በከለከሉ ጊዜ እንደው ከናንተ ውስጥ ሰው ይኖራል ወይ ይሄን መልእክትን ለኔ ተቀብሎ ከኔ ተቀብሎ ወደ ህዝቦቹ የሚያደርስልኝ? ምክንያቱም فإن قريشا قد منعوني أن أبلغ كلام ربي የጌታዬን ቃል የጌታዬን ንግግር ለማህበረሰቡ አደርስ ዘንድ ቁረይሾች እንቅፋት ሆኑብኝ ከለከሉኝ አሉ። ቁርአን የጌታችን የአላህ ንግግር ነው ማለት ነው። ሱረቱ ሩም የወረደ ጊዜ አህሉል ኪታቦች ሩሞች ተሸንፈው ፋርሶች ጣዖታውያኖች ደስ ባላቸው ጊዜ በአጭር ጊዜ ውስጥ ደግሞ አህሉል ኪታቦች ከአላህ ዘንድ እርዳታ አግኝተው እነዚህን ጣዖታውያኖች በተራቸው ያሸንፋሉ ብሎ ቁርአን የተናገረ ጊዜ ይሄን የቁርአን ንግግር ይዘው መተው አቡበክር ሲዲቅ ጋራ ምን አሉ ሙሽሪኮች? ይሄ ያንተ ንግግር ነው ወይስ የባልደረባህ የጓደኛህ ነው አሉት። አቡበክር ሲዲቅ ረዲየላሁ ዐንሁ የኔም ንግግር አይደለም የባልደረባዬ የሳቸውም አይደለም ወላኪነሁ ከላሙ ረቢ ነገር ግን የጌታዬ የአላህ ንግግር ነው ብሏል። ቁርአን ከላሙላህ መሆኑ ላይ ቅንጣት ታክል እንዳንጠራጠር የጌታ አላህ ቃል ነው። ተግባባን? ይሄ አንደኛው ቁርአን በእኛ ላይ ያለው ሐቁ ነው ማለት ነው። ሌላስ ሁለተኛው ቁርአን በእኛ ላይ ያለው ሐቅ ምንድነው? የአላህ ቃል መሆኑን ከማመናችን በተጨማሪ በየጊዜው የቻልነውን ያህል ቃሉን ልናነበው ልንማረው ግድ ነው። ቁርአንን ማንበብ ራሱ ቁርአን በእኛ ላይ ያለው ሐቅ ነው። ረሱል አለይሂ ሰላቱ ወሰላም መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ ከቁርአን አንድ ፊደል ያነበበ ሰው ፈለሁ ሐሰነቱን ከጌታው ዘንድ ሐሰና ምንዳ ይኖረዋል። ወልሐሰነቱ ቢዐሽሪ አምሳሊሃ ሐሰና ወይም ምንዳ ደግሞ እጥፍ ድርብ ሆኖ የሚጀምረው አጅሩ ከ10 ነው ብለዋል። እስከ 700 እንደ ሰውየው ንያ ከዛም በላይ ሊሆን ይችላል። ስለዚህ ላ አቁሉ አሊፍ ላም ሚም ሐርፉን አንድ ሰው አሊፍ ላም ሚም ብሎ ሲቀራ አንድ ሐርፍ ነው አልልም። ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን እያንዳንዱ ፊደል ራሱን የቻለ ሐርፍ ነው። ሰውየው አሊፍ ላም ሚም ብሎ ሲቀራ ከ30 ሐሰና ጀምሮ አጅርን ያገኛል ማለት ነው። በሌላም ሐዲሳቸው ኢቅራኡል ቁርአን ቁርአንን ቅሩ አንብቡ ፈኢነሁ ያእቲ የውሙል ቂያመቲ ሸፊዓን ሊአስሓቢሂ ነገ በዕለተ ትንሣኤ በየውሙል ቂያማ በጭንቁ ቀን ለሚቀሩት ባልደረቦቹ ቁርአን አማላጅ ሆኖ ይመጣል ነው። እንዴት ነው የሚያማልደን ሲባል በሌላ ሐዲስ ምን ተብሎ ተብራርቷል? ቁርአንና ጾም አላህ ዘንድ ያማልዳሉ። ምን ብለው? ጾም ይመጣና ጌታዬ ሆይ ለአንድ ወር ያክል የምግብና የመጠጥ ፍላጎቱን ተጭኘው ረግጬው እኔን እንዲጾመኝ አድርጌያለሁኝና ዛሬ አማልደኝ፣ በዚህ ሰበብ ወንጀሉን ማረውና በኔ ሸፋዓ ጀነት እንዲገባ አድርገው ይላል።
ቁርአንም ይመጣና ጌታዬ ሆይ ከሌሊቱ ክፍል እንቅልፉን አቋርጦ ተነስቶ እንዲቀራኝ እኔን እንዲያነበኝ ስለዳረኩት በዚህ ሰበብ አማልደኝ ወንጀሉ ተምሮ ጀነት እንዲገባ ሸፋዓ ልሁን ይላል። ሁለቱም ምልጃቸው ተቀባይነት ይኖረዋል ነው። ቁርአን ከሚያማልዱላቸው ሰዎች አላህ ያርገን። ያንን ለማግኘት እንግዲህ ቁርአንን ማንበብ ያስፈልጋል ማለት ነው። በተለይ ረመዳን ሲመጣ ከቁርአኑ ጋር ከመፋጠጥ ያየናል እናየዋለን ግን አናናግረውም ከማለት ቁርአንን ቀርተን በየትኛውም እድሜ ክልል ያለን ሰዎች ልናነብ ይገባል። ሌላው ሶስተኛ ሐቁስ ቁርአንን ካነበብን በኋላ በእኛ ላይ ምን ሐቅ አለው ከተባለ ማዕናውን ትርጓሜውን ልንማር ልናስተነትን ይገባል። ቁርአን ከአላህ ዘንድ ወደኛ የተላከ መልእክት ነው። በውስጡ ያለው በጠቅላላ የሚያናግረው እኛን ሰዎች ነው። ማን እንደፈጠረን ለምን ዓላማ እንደተፈጠረን በዚህ ምድር ላይ ህይወታችንን እንዴት መምራት እንዳለብን አላህ የሚወደውና የሚጠላቸው ነገራት ምን እንደሆኑ ስለመጪው ዓለም ተስፋ ምን እንደተደገሰልን ካመጽንና ከጌታ አላህ መንገድ ከወጣን ምን አይነት ቅጣት እንደሚጠብቀን በዝርዝር የተነገረው በቁርአን ላይ ስለሆነ መልእክቱን ማስተንተን ግዳጅ ነው። ቁርአንም በእኛ ላይ ያለው ሐቅ ነው። አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም እንዴ? አም አላ ቁሉብን አቅፋሉሃ ወይንስ በልቦቻቸው ላይ የታሸገ ቁልፎች አሉባቸውን? አስተንትኑ ነው የሚለው። ቁርአንን ማስተንተን ተፍሲሩን መማር ግድ ነው። በተለይ ቁርአንን ቀርተን ሐፊዞች ከሆን በኋላ የእውቀት ጥግ የደረስን የሚመስለን ሰዎች ልንጠነቀቅ ይገባል። መሐፈዙ በራሱ አንድ ኸይር ቢሆንም እውቀት ግን እዛ ጋር አይቆምም። አለበዛ መልእክቱን የማንማር እማንሰራበት ከሆነ ቁርአንን ሐፍዘን ነገ መጥፎ ቦታ ላይ ውለን ስንገኝ ሰዎች ለቁርአን የሚኖራቸው ምልከታ ተቃራኒ ይሆናል፣ የተሳሳተ ይሆናል። ስለዚህ ከሐፈዝን በኋላ እዛ ጋር መቆም የለብንም። መስጂድ ልናሰግድበት በረመዳን በአማረ ድምጻችን ልንቀራበት ብቻ ሳይሆን ከዛ በተለየ መልኩ ማዕናውን ልንማርበት ልናውቀው ይገባናል ማለት ነው። አራተኛና የመጨረሻ ቁርአን በእኛ ላይ ያለው ሐቅ ምንድነው? ባወቅነውና በተማርነው መልኩ መስራት ነው። የህይወታችን መመሪያ አድርጎ መያዝ፣ ቁርአንን ልንከተል ልንሰራበት ግድ ነው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ዘንድ ወደ እናንተ የተወረደውን ተከተሉ ነው የሚለው። የህይወት መመሪያ አድርገን መያዝ አለብን። ረሱላችን ሰለላሁ ዐለይሂ ወሰለም ኢቅራኡል ቁርአን ቁርአንን ቅሩ አንብቡ፣ ወአመሉ ቢህ ደግሞም ስሩበት አሉ። ተግብሩ፣ ወላ ተእኩሉ ቢህ አትነግዱበት፣ መብያ አታደርጉት። ዋናው ዓላማው ከቀራን በኋላ ልንተገብርበት የህይወት መመሪያ አድርገን ልንከተለው ነው። ምክንያቱም አላህ ህዝቦችን ከፍ የሚያደርጋቸው የሚያልቃቸው በምን እንደሆነ በሐዲስ ላይ ሲነግሩን ኢነላህ የርፈዑ አቅዋመን ቢሃዘል ኪታብ በዚህ በቁርአን ሰበብ የተወሰኑ ህዝቦችን ከፍ ያደርጋቸዋል፣ የበላይነትን ያጎናጽፋቸዋል ነው። ነገ የውሙል ቂያማም እንደዚሁ ዱንያ ላይ ቁርአንን ይቀራ በቁርአን ይመራ ለነበረ ሰው ምንድነው የሚባለው? ኢቅራ ቁርአንን ቅራ፣ ወረትል ከማ ኩንተ ቱረትሉ ፊ ዱንያ ላይ ህግና ስርዓቱን አህካመ ተጅዊዱን ጠብቀህ ታነብ እንደነበረው ዛሬም ቅራ፣ አንብብ። ያንን እያነበብክ ደግሞ ወስዓድ የጀነት ደረጃዎችን ወደ ላይ ውጣ። የቱጋ ነው ያንተ ደረጃ ማብቂያ? የመጨረሻ ዱንያ ላይ ትቀራው የነበረው አያ ላይ ነው። እዛ ጋር ስትደርስ ነው። ያ ቦታ ላይ ግን እስክደርስ እያነበብክ ወደ ላይ በጀነት ውጣ ተብሎ ይጠራል። ቁርአንን የሚቀሩ በቁርአን የሚኖሩ ሰዎች ዱንያ ላይ ካሉ ከተለዩ ሰዎች ከሌሎች ሰዎች ተለይተው ምን ተብለው ተጠርተዋል? የአላህ ቤተሰቦች ተብለዋል። የአላህ ቤተሰብ ተብሎ መጠራት እጅግ በጣም ትልቅ ክብር ነው። ረሱል አለይሂ ሰላቱ ወሰላም ኢነ ሊላሂ ተዓላ አህለይን ሚን ዒባዲህ አላህ ከባሮቹ መካከል ሁለት ቤተሰቦች አሉት አሉ። ማናቸው ሲባሉ አህሉል ቁርአን የቁርአን ሰዎች፣ አህሉላሂ ወኻሰቱህ የአላህ ቤተሰቦችና ልዩ የሱ ባሪያዎች ተብለው ይጠራሉ ማለት ነው። ስለዚህ ከቅዱስ ቁርአን ጋር ህይወታችን ሊተሳሰር ይገባል። እነዚህን አራቱን መልእክቱን ለእናንተ ለማስተላለፍ ፈልጌ ነው። በስተመጨረሻም
ለወላጆች ለወጣቶችና ለነጋዴዎች አደራ የምለው ቁርአን የሚቀራባቸው መዳሪሶችን በዚሁ በአገራችሁ በተለያየ ስፍራ ላይ በመክፈት በተከፈቱ መድረሳዎች ላይ ደግሞ ልጆቻችሁ ሄደው ተመዝግበው ቁርአንን እንዲቀሩ በመሃል በገንዘብ እጥረትም እንዳይዘጉ እንደዚህ አይነት መድረሳዎችን በመተባበር ረገድ አደራ ማለት እፈልጋለሁ። ትምህርት ቤት ላይ ትኩረት ሰጥተን ደሞዝን በከፍተኛ ደረጃ ከፍለን ከጠዋት እስከ 9 ሰዓት ተኩል ልጆቻችንን እንደምናስተምረው ሁላ ከአሱር በኋላ እስከ መግሪብ ባለው ወቅትም የቁርአን ትምህርት በሚሰጥባቸው መድረሳዎች ላይ ልጆቻችን ወንድም እህቶቻችን እንዲማሩ ከፍተኛ የሆነ ክትትል ልናደርግ ይገባል። ዛሬ ወደ ቁርአን የምንቀርብበት ዲናችንን በበለጠ መልኩ ልንማርበት ግድ የሚል ዘመን ላይ ነን። ፈተናዎች ከየአቅጣጫው እየበዙ ነው። ሹብሃቶችን በዲናችን ላይ እየመጡ ነው። ሰው በሶሻል ሚዲያ ተጠቂም ስለሆነ ቁርአንን ሙሉ በሙሉ የተወ ትውልድ እንዳይተካ እኛም አላህ ዘንድ ተጠያቂ እንዳንሆን የቁርአን መድረሳዎችን በብዛት ልንከፍት የተከፈቱትም ልናበረታታ ይገባል። ቁርአንን አንብበው በቁርአን ተመርተው ነገ የውሙል ቂያማ ቁርአን ከሚመሰክርላቸው ሰዎች አላህ ያድርገን። ዛሬ የነየታችሁት በጠቅላላ ነገ ዋጋውን ፍሬውን ታዩታላችሁና በዚሁ ላይ ቀጥሉ፣ በርቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።